ሰላም ሰላም እንደናችሁ ሁሉ ሰላም ነው ሁሉ አማን ነው እኔ ጋር ሁሉ ሰላም ፈጣሪ ይመስገን። ዛሬም እንግዲህ ደግሞ ሌላኛውን ስፔስ ነክ የሆነ መረጃ ደግሞ እንግዲህ ላካፍላችሁ ይሄንን ቪዲዮ እንግዲህ እየሰራው እገኛለሁ ማለት ነው። እንግዲህ ዛሬ ስለ ሚልኪ ዌይ ጋላክሲ ምንነት እንግዲህ መረጃዎችን በስፋት የማጋራችሁ ነው የሚሆነው ማለት ነው። እንግዲህ ከማጋራችሁ ሚልኪ ዌይ ጋላክሲን በሚመለከት መረጃዎች መካከል እንግዲህ ስለ ሚልኪ ዌይ ጋላክሲ ምንነት እንዲሁም ደግሞ ሚልኪ ዌይ ጋላክሲን በምህዋር ስለሚዞሩ የኛ ፀሐይን ጀምሮ ሌሎች ከዋክብቶች ስለነሱ ስለምህዋራቸው እናወራለን። እንዲሁም ደግሞ ስለ በሚልኪ ዌይ ጋላክሲ መካከል ስለሚገኘው ስለ ብላክ ሆል ስለሚባለው ስፍራ እናያለን። እንዲሁም ደግሞ ሚልኪ ዌይ ጋላክሲ ደግሞ ራሱ ደግሞ በጠፈር ውስጥ በዩኒቨርስ ውስጥ ደግሞ እንግዲህ ኦርቢት ያደርጋል፣ ይንቀሳቀሳል፣ ሙቭ ያደርጋል ማለት ነው። እንዴት ነው የሚንቀሳቀሰው፣ በምን አይነት ሁኔታ ነው የሚንቀሳቀሰው የሚለውን እንግዲህ በጽሁፍ እንግዲህ በ3D ሞዴልን በተደገፈ እንዲሁም ደግሞ በቪዲዮ መልክም እንግዲህ መረጃዎችን የማካፍላችሁ ነው የሚሆነው ማለት ነው። እንግዲህ ምናልባት በዚህ በሁለት ወይም በሶስት ቪዲዮዎች ነው አጠቃላይ መረጃውን ላጠናቀቅ የሚችለው ማለት ነው። አሁን በቀጥታ ወደ መረጃው ነው የምንሄደው ማለት ነው። ሚልኪ ዌይ ጋላክሲ ምንድነው ስለሚለው እንግዲህ ባጭሩ በመጀመሪያ እንግዲህ እዚህ ጋር በሚገኘው በምስሉ እንግዲህ መረጃዎችን አካፍላችኋለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ይሄ የሚልኪ ዌይ ጋላክሲ ምስል ነው ማለት ነው። በፎቶ ይሄን ይመስላል። ሚልኪ ዌይ ጋላክሲ ሲባል ይሄንን የሚመስል ሼፕ ነው ያለው ምስል ነው ያለው ማለት ነው። እንግዲህ ሚልኪ ዌይ ጋላክሲ እዚህ ጋር እንግዲህ እንደምታዩት ይሄኛው ክፍል ጋላክቲክ ሴንተር ነው የሚባለው ማለት ነው። የሚልኪ ዌይ ጋላክሲ መካከለኛው ስፍራ ወይ ደግሞ የብላክ ሆል ብለን የምንጠራው ይሄኛው ሚልኪ ዌይ ጋላክሲ ነው ማለት የሚልኪ ዌይ ጋላክሲ አንዱ ክፍል ነው ማለት ነው። እንግዲህ ሌላ ደግሞ እንግዲህ ሚልኪ ዌይ ጋላክሲ አርሞች አሉት ማለት ነው። አርሞች አሉት ማለት ነው። እንግዲህ እነዛ አርሞች እንግዲህ የመጀመሪያው እንግዲህ አርም እንግዲህ ይሄኛው ነው ማለት ነው። ከዚህ ተነስቶ እንደዚህ አርግቶ በዚህ ሄዶ በዚህ የሚዞረው አርሙ አንደኛው ሳጊታሪየስ አርም ተብሎ ነው ማለት ነው የሚጠራው እንደምታዩት። ሌላኛው ደግሞ እንግዲህ ሌላኛው አርም ደግሞ ከዚህኛው ሳይድ የሚነሳው ነው ማለት ነው። ይሄኛው ደግሞ ከዚህኛው ሳይድ ደግሞ እንደዚህ ተነስቶ ደግሞ እንደዚህ የሚሄደው ደግሞ አርም ደግሞ ሴንታሪየስ አርም ተብሎ ይጠራል ማለት ነው። ሌሎች ደግሞ እንግዲህ በመካከላቸው ደግሞ ትናንሽ አርሞች አሉ ማለት ነው። ለምሳሌ እዚህ ጋር በሁለቱ አርሞች ማለት በሳጊታሪየስ እና በሴንታሪየስ መካከል ደግሞ ፐርሺየስ የሚባል አርም አለ። እንዲሁም ደግሞ ኖርማ ወይ ደግሞ አውተር አርም የሚባሉ ሌሎች አርሞች ደግሞ እናገኛለን ማለት ነው። ስለዚህ ባጭሩ በዋናነት በሁለት ቢሆኑም በሁለቱ መካከል ደግሞ አንዳንድ አርሞች በዋናነት ደግሞ በሁለት ትላልቅ አርሞች እና በአራት ትናንሽ አርሞች እንግዲህ የተከፋፈለ ስፓይራል ጋላክሲ ነው ማለት ነው። ሚልኪ ዌይ ጋላክሲ እንግዲህ የኛ ለመሆኑ እኛ ወይ ምድራችንን ጨምሮ ስርዓተ ፀሐያችንን ሌሎች ፕላኔቶችን አጠቃላይ እኛ የምንገኝበት ስርዓተ ፀሐይ ደግሞ በሚልኪ ዌይ ጋላክሲ ውስጥ የቱ ጋር ነው የምንገኘው ብለን ደግሞ ስናይ እቻትና ማለት ነው። እዚህ ጋር ኦሪዮን ስፋር በሚባለው በዚህኛው አካባቢ እንግዲህ የኛ ፀሐይ እቻትና ማለት ነው እቺ ነች ማለት ነው። የኛ ፀሐይ እቺ ነች ማለት ነው። እንግዲህ ስለዚህ እኛ ፀሐይን ጨምሮ የኛ መሬት ፕላኔቶች ድዋርፍ ፕላኔቶች ጨረቃዎች አስትሮይዶች ኮሜቶች እና እንዲሁም ደግሞ በኩፐር ቤልት እና በአስትሮይድ ቤልት ውስጥ የሚገኙ በቢሊየንስ የሚቆጠሩ ደግሞ የጠፈር አካላት ሁሉ ደግሞ ተሰብስበው የሚገኙት እዚች ቦታ ነው ማለት ነው። እንግዲህ ነጥብ እኛ ደግሞ ይሄ ሁሉ ተደምሮ ፀሐይ 8ቱ ፕላኔቶች 5ቱ ድዋርፍ ፕላኔቶች ወደ 293 የሚቆጠሩ ጨረቃዎች በቢሊየንስ የሚቆጠሩ እንግዲህ አስትሮይዶች ኮሜቶች እንግዲህ እንዲሁም ደግሞ ሰዎች እንግዲህ ወደ ስፔስ ውስጥ የላኳቸው ሰው ሰራሽ እንግዲህ ስፔስ ክራፍቶች እነዚህ ሁሉ ሳተላይቶች ሁሉ ተደምረው እንግዲህ የት ነው የሚገኙት ማለት ነው። እዚች ጋር ነጥብ በምታል ስፍራ በሚልኪ ዌይ ጋላክሲ ውስጥ በዚህ አይነት ሁኔታ ቦታ አለን ማለት ነው። በምስል ያለውን ነገር ይሄን ያህል መረጃዎችን እንግዲህ ካጋራዋችሁ ዘንዳ እንግዲህ ሌላ እንግዲህ ወደ ሌላ እንትን ሄድኩኝ ወደ ሌላ ስክሮል ሳደርግ ወደ ሌላ ቦታ ሄጄ ነው። ኦኬ እና በምስል ይሄን ያህል ካልኳችሁ ደግሞ በጽሁፍ ደግሞ እንግዲህ ሚልኪ ዌይ ጋላክሲ እንግዲህ የኛ ፀሐይን ጨምሮ
ከ1 ቢሊዮን እስከ 4 ቢሊዮን እንግዲህ የሚደርሱ ከዋክብቶች የሚገኙበት ጋላክሲ ሲሆን ደግሞ እንግዲህ በውስጡ ከከዋክብት በተጨማሪ እንግዲህ ጋዞች፣ አቧራዎች፣ ባዶ ስፍራዎች እና ወይ ደግሞ ባዶ ስፍራዎች ምላቸው እንግዲህ ብርሃንና ኃይል የሌለባቸው የስፔስ ክፍሎች እንደዚህ ሁሉን አካቶ የያዘ ጋላክሲ ነው ማለት ነው። እንግዲህ ሚልኪ ዌይ ጋላክሲ እንግዲህ ከአንድሮሜዳ እና ሌሎች መጠናቸው አነስተኛ ከሆኑ ጋላክሲዎች ጋር በመሆን እንግዲህ ከ100 በላይ የጋላክሲዎች ስብስብ በሆነው እንዲሁም ደግሞ 110 ሚሊዮን የብርሃን ዓመት የሚለካ ዲያሜትር ስፍራ በያዘው እንግዲህ ቪርጎ ሱፐር ክላስተር እየተባለ በሚጠራው የጋላክሲዎች ስብስብ የሚገኝ ጋላክሲ ነው ማለት ነው። እንግዲህ በየኛው ቪርጎ ሱፐር ክላስተር የሚባለው እንግዲህ የጋላክሲዎች ስብስብ አለ። ከዛ ውስጥ እንግዲህ የኛ ሚልኪ ዌይ ጋላክሲ እንዲሁም ደግሞ አንድሮሜዳ ጋላክሲ እና ሌሎች ደግሞ መጠናቸው አነስ ያሉ ጋላክሲዎችን ሁሉ አካቶ ያዘ ከ100 በላይ ጋላክሲዎች ስብስብ የሆነ በቪርጎ ሱፐር ክላስተር በሚባለው በዛ ውስጥ የሚገኝ ምንድነው ማለት ነው አንድ ክላስተር ነው ማለት ነው። እንግዲህ እነዚህ ቅድም የጠቀስኳቸው እነዚህ የጋላክሲ ስብስቦች ደግሞ እንግዲህ በዚህ ጋር ግሬት አትራክተር በሚባለው በቪርጎ ሱፐር ክላስተር መካከለኛ ስፍራ ላይ በሚገኝ ቦታ ላይ ደግሞ እነዚህ ሁሉ ቅድም የጠቀስኳቸው ጋላክሲዎች ደግሞ በዚህ ዙሪያ ምን ያደርጋሉ ማለት ነው ኦርቢት ያደርጋሉ ማለት ነው። ስለዚህ እንትኑ ቶሎ እየሄደብኝ አስቸግሮኛል፣ ለዛ ይቅርታ ጠይቃለሁ። ስክሮል ሳደርግ አንድ ጊዜው ታገሱኝ። እንትኑን ይሄ በማውዝ ልቀይረውና 1 ደቂቃ ያልታገሱኝ። ይቅርታ እንግዲህ መጀመሪያ አሬንጅ ማድረግ ነበረብኝ እንግዲህ ስለራሳውት ነው። አላ እንትን ማውስ ሲሆን ጥሩ እንትኑ ለማንቀሳቀስ ስለሚረዳ ነው ወደ ማውስ የቀየርኩት። እንትኑ ስላስቸገረኝ ነው ማለት ነው። አሁን በማውስ ሲስተም ተጠቀማለሁ ማለት ነው። እንግዲህ እነዚህ የኛ ሚልኪ ዌይ ጋላክሲ እና አንድሮሜዳ ጋላክሲ እንዲሁም ደግሞ በቪርጎ ክላስተር ውስጥ የሚገኙ ሌሎች እንግዲህ መጠናቸው አነስተኛ የሆኑ ጋላክሲዎች እንግዲህ ግሬት አትራክተር በሚገኘው ተብሎ በሚጠራው ይሄ የከፍተኛ የሆነ የስበት ኃይል ያለው ማናቸውንም አይነት ነገሮችን ወደ ራሱ መሳብ በሚችል በዚህ ከፍተኛ የስበት ኃይል ባለው በቪርጎ ክላስተር መካከለኛ ስፍራ ላይ እንግዲህ እነዚህ ሁሉ ጋላክሲዎች ምን ያደርጋሉ ኦርቢት ያደርጋሉ ማለት ነው። ያለኝን ሰዓት አይቼ እመለሳለሁ። ኦኬ ትንሽ እንትን አለኝ፣ ስለዚህ ትንሽ ደቂቃዎች አሉኝ የመጀመሪያውን ቪዲዮ ለማጠናቀቅ ማለት ነው። ስለዚህ እንግዲህ ሚልኪ ዌይ ጋላክሲ ይሄን ያህል ዲፋይን ካደረኩላችሁ በቂ ነው ማለት ነው። እንግዲህ አሁን ደግሞ ሌላ እንግዲህ ኦኬ ወደሚቀጥለው ክፍል አላልፍም፣ ባለችን ደቂቃዎች በዚሁ ላይ ለመጨረስ እሞክራለሁ ማለት ነው። ስለዚህ ሚልኪ ዌይ ጋላክሲ ባጭሩ እንግዲህ የስፓይራል ሼፕ ያለው ጋላክሲ ነው። እንግዲህ በውስጡ ከ1 ቢሊዮን እስከ 4 ቢሊዮን የሚቆጠሩ ከዋክብት ስብስቦች የያዘ እንትን ነው ጋላክሲ ነው። እንዲሁም ደግሞ በቪርጎ ክላስተር ሱፐር ክላስተር ተብሎ በሚጠራው የጋላክሲዎች ስብስብ ውስጥ የሚገኝ አንዱ ጋላክሲን እንደሆነ በዚህ ቪዲዮ ውስጥ እንግዲህ አየን ማለት ነው። በዚህ እነዚህ ነው ሁሉ ቪርጎ ክላስተር ውስጥ በሚገኘው ግሬት አትራክተር በሚገኘው መካከለኛ ስፍራ ደግሞ እነዚህ ሁሉ ጋላክሲዎች ደግሞ እርስ በርሳቸው ደግሞ አንዱ ሌላው ምን ያደርጋል ማለት ነው ኦርቢት ያደርጋል ማለት ነው። ስለዚህ እንግዲህ በዚህኛው ቪዲዮ እንግዲህ ስለ ሚልኪ ዌይ ጋላክሲ እንግዲህ ምንነት መረጃዎችን ላካፍላችሁ የሰራሁት ቪዲዮን እንግዲህ በዚህ ሁኔታ አጠናቅቄያለሁ ማለት ነው። እንግዲህ በሚቀጥለው ደግሞ ስለ ሚልኪ ዌይ ጋላክሲ ኦርቢቶች እንዲሁም ደግሞ በሚልኪ ዌይ ጋላክሲ ውስጥ የሚገኙት የኛ ፀሐይና ሌሎች ከዋክብቶች እንዴት በሚልኪ ዌይ ጋላክሲ ውስጥ ኦርቢት እንደሚያደርጉ መረጃችሁን ደግሞ በሚቀጥለው ደግሞ ቪዲዮ የማካፈላችሁ ነው የሚሆነው። ስለተከታተላችሁ ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ባላችሁበት ሰላም ሁሉ እወዳችኋለሁ። ባይ ባይ።